መንታ መንገድ ክፍል 4 ደራሲና ተራኪ ፉአድ ሙላ። ሰሞኑ የፈተና ስለሆነ ውሏችንና አዳራችን ላይብረሪ ሆኗል። ሀያት በቃሌ መሰረት ድጋሚ ስለ ፍቅር ጥያቄው አንስታ አታውቅም። ፈተና እስክንጨርስ እየጠበቀች ይመስለኛል። ረቡዕ ዕለት ፈተና ጨረስን። ከሰዓት ያለውን ጊዜ ከነሐጁ ጋር ጣና ላይ ልናሳልፈው ቀድመን አቅደን ነበር። ምሳ በልተን 9 ሰዓት ሲል ወደ ጣና ሄድን። ከፔዳ ኮንትራት ከያዝናት ባጃጅ ጊዮርጊስ ጋር ወርደን ወደ ሐይቁ ወረድን። ሰዓቱን ስናየው የአስር ሰላት ሰዓት ደርሷል። ጀልባ ላይ ከመውጣታችን በፊት ለመስገድ አሰብን። ኪሴ ውስጥ ተጣጣፊ መስገጃ ይዤ ነበር። መስገጃዋን እየተቀባበልን ሶስታችንም ሰገድን። ሰግደን ስንጨርስ ራሄል የጀልባ ደንበኛችን ገብሬ ጋር ደወለች። ከጣና ድባቦች አንዱ የማይረሳው የጀልባ ባለቤቶች የሰው ሽሚያ ነው። አንዱ ቀድሞ ከያዘህ ሌላው አይቀናቀነውም፣ ህጋቸው ነው። ታዲያ ለመቅደም ሽሚያው ለጉድ ነው። ገብሬ ወዲያው ሲከንፍ መጣ። ሁሌም ጣና ላይ መንሳፈፍ ሲያሰኘን የገብሬን ጀልባ ተኮናትረን መንሳፈፉን እንመርጣለን። ሙድ ያለው ሰው ነው። ጀልባዋ ላይ እንደወጣን ገብሬ ወዴት ላስፈንጥራት አለ። ራሄል አጁ ዛሬ ደብረ ማርያም ገዳም ያለውን ቅጠል ካላይ ይወብላለች፣ መጀመሪያ ወደዛ ሄድ አለችው። የሰው ነገር አለ ገብሬ ወደ ሀጅራ እየዞረ። የሰው ነገር የሚባለው ቅጠል በእጅ ሲነካ ኩምሽሽ የሚልና ቀለሙን የሚቀይር ቅጠል ነው። አዎ ገብሬ አለችው ሀጅራ። ገብሬ ወደ ደብረ ማርያም ገዳም መቅዘፍ ጀመረ። ሐይቁ ላይ ብዙ ጀልባዎች አሉ። ብዙዎቹ ሐይቁ ላይ የሚዝናኑት ጥንዶች ናቸው። የፈጣሪ ነገር ገረመኝ። ውሃ ላይ የታመጸ ዝም ይላል። ውሃ ላይ ስትሆን ከፈጣሪህ ሌላ ምንም ተገን የለህም። ጀልባው ከመንሳፈፉ እኩል የመስመጥም ዕድል አለው። የሚንሳፈፈው በፈጣሪ ይሁንታ ብቻ ነው። ከአጠገባችን አንዲት ጀልባ ተጠጋችን። የጀልባው ጫፍ ላይ ጥንዶች ቆመው ይሳሳማሉ። ታይታኒክ ፊልም መርከብ ላይ እንጂ ጀልባ ላይ እንዳልተሰራ ማን በነገራቸው። የጀልባው ቀዛፊ ጀልባዋ ሚዛን ያጣችበት ስለሆነ ወደ መሃል እንዲመለሱ እየጮኸ ይነግራቸዋል። ብቻቸውን ኮንትራት ስለያዙት እነሱ ወደ አንድ አቅጣጫ ሲያዘነብሉ ጀልባዋ ሚዛን ማጣቷ አይቀርም። እንደውም ጀልባው የሞተር ጀልባ ስለሆነ ነው እንጂ እስካሁንም ሊሰጥም ይችል ነበር። ጥንዶቹ ወደ መሃል ተመልሰው ልፊያቸውን ቀጠሉ። ዛሬ በጌታ የታጋሽነት በጣም እርግጠኛ ሆንኩ። የሰው ልጅ ግን ደፋር ነው። እንዴት ውሃ ላይ ሆኖ የፈጣሪን ሕግ ይዳፈራል? እኔ ራሱ ሃይማኖቴ እንዲህ ሚስቴ መሆን ከሚችሉ ሴቶች ጋር እንድገለል አይፈቅድልኝም። ግን ፈጣሪም በትዕግስቱ አለፈን። ቅጣቱን ለመቻ ቆይቶት ይሆን? ዘንጊ እንኳን አይደለም። ደብረ ማርያም ገዳም እንደደረስን ገብሬ አዴራ ከ10 ደቂቃ በላይ እንዳቆዩ አለ። አረ ገብሬ አሳንበላለን እኮ 20 ደቂቃ አድርገው አለች ሀያት የራሄልን እጅ ይዛ ከጀልባው እየወረደች። በነገራችን ላይ ደብረ ማርያም ገዳም ጋር ያሉት አሳ ቤቶች አሳቸው ትኩስ ስለሆነ በጣም ይጣፍጣል። ሀጅራና ሀያት የሰው ነገር የሚባለውን ቅጠል ለማየት ወደ ገዳሙ ሲገቡ እኔና ሪቾ አሳ አዘን ለመጠበቅ የገዳሙ በር አካባቢ ያለው ኢሰሌም ቤት ውስጥ ገባን። የቤቱ ባለቤት ወዲያው ብቅ ብላ ራሄሏ ብላ ራሄልን ከሳመች በኋላ አንተማ አትጨበጠው ነህ አይደል አለች እየሳቀች። አዎ 4 አሳምጪልን አልኳት አባባሏ እያሳቀኝ። ሙስሊሞቹ ልጆችስ
አለች እና ሀጅራም ማለቷ ነው። ገዳም ሊጎበኙ ገብተው ነው ይመጣሉ አለቻት ራሄል። ጣና ከመጣን እዚህ ቤት መተን አሳ ሳንበላ እንመለስም። ለዛ ነው ልጅቷ በደንብ የምታውቀን። ልጅቷ አሳውን ለማዘጋጀት ወደ ውስጥ ገባች። ቤቱ ውስጥ እኔና ራሄል ብቻ ነው ያለነው። አክረሜ የማታውን ልጅ እኮ አገኘሁት አለችኝ ራሄል እጆቿን ጉልበቷ መካከል ከታ አይኗን ጣራው ላይ ያንከራተተች። የቱን ልጅ አልኳት ግራ እየተጋባሁ። እንደውም አንድ ቀን ማታ ለብቻችን ተገናኝተን ግጥም ያነበብኩልህ ጊዜ ለማን የጻፍሽው ሙስሊም ይመስላል ምናምን አላልክም ነበር አለች። ወዲያው ትዝ አለኝ። እንደውም ፌስቡክ ላይ ራሱ አገኘሁት ብላ ጽፋልኝ ነበር። የሀያት የፍቅር ጥያቄ አስረስቶኝ አልጠየቅኳትም እንጂ እኔ እኮ የኛ ክፍል ልጅ መስሎኝ ነበር። ምንድን ነው የሚያጠናው አልኳት አይኗን ተከትዬ እኔም ጣራውን እያየሁ። ራሄል አይኖቿን ወደ እኔ እየመለሰች አረ የኛው ክፍል ልጅ ነው አለች። አልተሳሳትኩማ ኡስማኒ ነው አይደል? ድሮም ጭቅጭቃቸው የፍቅር መሆኑን ያስባንን ነበር አልኩ ላሳምናት አይኖቿ ላይ አፍጥጬ። ትሽ አውቀህ ሞታል ባክህ አይደለም አለች። ሪድዋን አይደለም ባክህ ማይናገር ማይጋገር ልጅ ጠራለህ እንዴ አለች የበሸከችብኝ። ሌላ ሙስሊም ልጅ እኛ ክፍል የለም እኮ አልኳት። ሲጀመርም ክፍል ውስጥ ያለነው ወንዶች ከ10 አንበልጥም። ራሄል ወደ እኔ እየተጠጋች አክረሜ ለምን እንዳልገባ ትሆናለህ? በጣም ሰው ማስጨነቅ ትወዳለህ። አፈቅርሃለሁ። ይኸው በቃላት እንድነግርህ ነው የምትፈልገው? ይኸው እወድሃለሁ አለችና በረዥሙ ተነፈሰች። ክው ብዬ ቀረሁ። ያን ያነበበችልኝ ግጥም አሁን በደንብ ገባኝ። አንተ ሌት ስግደት ላይ ሰማይ ስትጠራ የሚለው ስንኝ ትዝ አለኝ። ራሄል ወደ ንጋት 11 ሰዓት አካባቢ ፌስቡክ ላይ አጠፋም። እኔ የፈጅር ስግደት ሰግጄ ፌስቡክ ላይ ስገባ ሁሌም ጸለይክልኝ ትለኝ ነበር። ራሄል ዝም ስል ምን ነው መናገር አልነበረብኝም አለች እንባዋ አይኗን እየሞላ። ራሄል በጣም ቆንጆ ናት። ደግሞ በሁኔታዋ የሆነ የሰውነትን የመቆጣጠር ኃይል አላት። አረ እንኳንም ነገርሽኝ አልኩ አይኗን የሞላውን እንባ እንዳይፈስ በልቤ እየጸለይኩ። ምን አይነት ስሜት አለህ ለኔ? ማለቴ ትወደኛለህ? አለችኝ ሰውነቷን ወደ እኔ ሙሉ ለሙሉ እያዞረች። እውነት ለመናገር ራሄል በጣም ደስ ትለኛለች። እብድነቷ፣ አነጋገሯ፣ በዛ ላይ ደግሞ ግጥም ትጽፋለች። ግን ደግሞ በዚህ በኩል ሀያት የሌላ ሰውን ከምታይ ሞቷን ትመርጣለች። ራሄል የሀያት ሰውን ካየች ደግሞ ጓደኝነታችን ሊበጠበጥ ነው። እኔ በመሃል እንደ ድፎ ዳቦ ልለበለብ ነው። ራሄል ልትስመኝ ከንፈሯን ወደ ከንፈር ያስጠጋች። ነዘረኝ፣ አቀረቀርኩ። በስማት አልጠላም፣ ግን የሃይማኖቴ ያላገባህትን ሴት አትንካ የሚል ክልከላ አለ። ገባኝ። እንደዚህ አይነት ነገር ውስጥ ከጋብቻ በፊት መግባት አትፈልግም አለችና ፊቷን ከኔ እየመለሰች ግን አንተን እኔ ከማድረግ ሃይማኖትም ይሁን ምንም አያግደኝም አለች። ውስጧ ላይ እልህ አለ። እልሃ ውስጥ ፍቅር አለ። ሁሉ ነገሯ ውስጥ ደግሞ ውበት አለ። ወደድኳት እንዴ? አላውቅም። ሀያትና ሀጅራ የሰው ነገርን ጎብኝተው ተመለሱ። ደብሬ መጥተዋል አቅርቢልን አለች ራሄል ምንም ያልተፈጠረ ለማስመሰል እየሞከረች። ደብሬ 8 ትናንሽ አሳዎችን በሳህን ሁለት አድርጋ ከዳቦ ጋር አቀረበችልን። አሳዎቹ እንደቀረቡ ሀዩ አንዱን የኔን አሳ አንስታ እሾህን ታወጣልኝ ጀመረች። ራሄል ተከትላት የሌላኛውን አሳዬን እሾህ ማውጣት ጀመረች። ሀጅራ እያየቻቸው ትስቃለች። ኧረ መስተንግዶ አበዛችሁበት፣ ይብላበት እንጂ አለች ሀጅራ። በልተን እንደጨረስን የገብሬ ጀልባ ላይ ወጥተን ሐይቁ ላይ መንሳፈፍ ጀመር። ይኸው አባይ ጣናን ሲጋልበው አለ ገብሬ ጣናን ንጣፍ አድርጎ ከላይ የሚሄደውን የአባይን ውሃ እየጠቆመን። ተፈጥሮ ይገርማል። አባይ በጣና ላይ ምንም ከጣና ጋር ሳይቀላቀል ያልፋል።
በነገራችን ላይ ዛሬ ጣና ላይ መንሸራሸሩን ያቀርነው በዋነኝነት ከሀጅራ ጋር ስንብት እንዲሆኑን በማሰብ ነው። እሷ የኮምቦልቻ ልጅ ስለሆነች ክረምቱን አናገኛትም። እኛ እንኳን የሸገር ልጆች ስለሆንን ከፈለገን እዛው መገናኘት እንችላለን። አኩ ጉማሬ አለች አያት ከጀልባችን አቅራቢያ የሚዋኘውን ዳልቻ ፍጥረት እያሳየች። ራሄል የጀልባው ወንበር ላይ በጉልበቷ ተንበርክካ ከሐይቁ ውሃ በእጇ እየዘገነች ትረጨን ጀመር። ሁላችንም የጣናን ውሃ ተረጫጨ ነው። ራሄል ገብሬን ሳይቀር አበሰበሰችው። ጣና ላይ እስኪሰለቸን ከተሽከረከርን በኋላ በሉ ወደ ደሴቷ እንመለስ ይመሽብናል አለ ገብሬ ጀልባዋን እያዞረ። ስንመለስ ሰዓቱ ወደ 12 ሰዓት ስለተጠጋ ነፋሱ ውሃውን ያንቀሳቅሰው ነበር። አንዴ በናጠን ቁጥር እና ሀዩ ሲጮሁ እርስ በርስ ሲያያዙ እኔና ገብሬ እንስቃለን። ከጀልባው እንደወረድን ገብሬን ሞቅ ባለ ክፍያ አስደሰት ነው። የሚሰራ ሰው ገንዘብ ሲያገኝ ደስ ይላል። ለአጭበርባሪ ለማኝ ገንዘብ ከመስጠት ለገብሬ አይነቱ እጥፍ መክፈል እርካታ ይሰጣል። ስንቱን ቀዳዳ እንደሚሸፍንበት ገብሬ ነው የሚያውቀው። ማታ ግቢ በር ጋር እራት እየበላን ቀጣዩን ቀን የምናስፈርማቸውን ነገሮች ጨራርሰን ጁምዓ ወደ የቤታችን ለመሄድ ወሰንን። ቆይ አሁን እንዴት ነው ከሀያትና ከራሄል ጋር ወደ ሸገር የሚመለሰው? ሀያት ገና የሄድን ቀን ኽጥባ ካልጀመርን ማለቱ አይቀርም። ቆይ ራሄልስ ምን አስባ ነው እንደዛ በእርግጠኝነት የራሷ እንደምታደርገኝ የዛተችው? እናያለና ክፍል 4 በዚሁ ተጠናቀቀ። ክፍል 5 ይቀጥላል። ደራሲና ተራኪ ፉአድ ሙና። time